በቃ ያሳለፍነው ላይፍ ነው የማይረሳ ነበርና ኮሮና እስከመጨረሻው እንደሚያቆራርጠን ነበር የሚሰማኝ። ግን እውነትም ውዷ እህቴ የተለያየ ፕሮግራም አለብሽ። ለዛ ፕሮግራምስ ምን ለብሰሽ መሄድ እንዳለብሽ ግራ ገብቶሻል? እንግዲያውስ መፍትሄው እኛ ጋር አለ። ሮሻኖች ነን። የተለያዩ የሴቶች አልባሳቶች፣ አባያዎች፣ ቀሚሶች፣ ሂጃቦች፣ ቦርሳዎች እኛ ጋር ይገኛሉ። እኛ ጋር የሌለው የለም ብቻ ነው። የአላህ ሰላምና እዝነት ለሁላችሁም ይሁን። ይህ ኒሳ ቲዩብ ነው። ዛሬ ለዩቲዩብ ቻናል አዲስ እንደመሆናችን አንድ እንግዳ ይዘንላችሁ ቀርበናል። እስኪ ከሷ ጋር አሪፍ ቆይታ ይኖረናል ብዬ አስባለሁኝ። ወደ እንግዳችን እንሂድ። ብዙ ሰዎችን አለያይቷል እኮ ኮሮና። በበሽታም ቢሆን አገር በመቀየርም ቢሆን ብዙ ሰዎች ተራርቀውበታል በኮሮና። ብዙ ዘመዶቻችንም ወደ አሄራ ሄደውበታል። አላህ ይዘንላቸው፣ አላህ የጀነት ያርጋቸው። ኮሮና በጣም ከባድ ነበር ለሁላችን፣ አብሶ ለተማሪ ደግሞ በጣም ይከብዳል። እኔ ኮሮና ላይ ማረሳው ሞመንት ታክሲ ውስጥ የምናሳልፈው እንትን በጣም ቤት ካለ መውጣቱ ምናምን እንትን አልፈን ታክሲ ውስጥ የሁለት ሰው እየከፈልን ምናምን የምንሄድበት እንትን በጣም ነበረ ኮሮና ላይ እየከበደን የነበረው። ያስፈራም ነበረ፣ በጣም ያስፈራ ነበር። ምክንያቱም ቅርብ የምንላቸው ሰዎች እያጣናቸው የመጣንበት ሰዓት ነበረ። እንግዲህ ስራ ነው አይደለ ለዱንያ ትልቁ እንትን ስራሽን ትተሽ እስከ መቀመጥ ድረስ ይከብዳል በጣም ለብዙ ወላጆች። የብዙ ቤቶችን የብዙ ሰዎችን ቤት በችግርም ያንኳኳበት ሞመንት ይመስለኛል። ኮሮና ዓለም አቀፋዊ ነገር የሆነ የጣለው አሻራ አለ። ኢቨን አንድ ወር ረመዳንን ሰላት ሳንሰግድ መስጂድ ውስጥ ያሳለፍንበት ጊዜ በጣም ከምን በላይ ደግሞ አስታውሽኝ፣ እሱ ነገር በጣም ይከብድ ነበረ። እሺ ቀጣይ ወዴት ነው የሄድሽው? አለፋችሁ ወደ 10 በግማሽ ዓመት አታላችሁም ቢሆን 10 እንዴት ነበር? እንግዲህ ከዛ በኋላ ከ9 በኋላ አንድ አመት ትምህርት አቁሜ ነበርና ወደዚህ ወደ አዲስ አበባ ስመጣ አንድ አመት ያክል ትምህርት አልተማርኩም። ኦኬ 9ን እንደጨረሽ ወደ አዲስ አበባ መጣሽ? ወደ አዲስ አበባ መጣሁ 2012 መጨረሻ ላይና ስለዚህ እዛ ጋር ነው ሀብሎ የጀመረው የአዲስ አበባ ጉዞ። የአዲስ አበባ ጉዞ እዛ ላይ ነው የጀመረው። 10 11 12 ዲስታንስ በጣም ከባድ ነው ከምንልሽ በላይ ዲስታንስ ነው የተማርኩት። በጣም ሰልክት ያስተምራል አይደለ? እና ዲስታንስ ስትማሪ 9 እና 10ን ወይም ከ5 እስከ 10 ያለውን ብቻ ነው አንድ አመት ልትማሪ የምትችይው። 11 እና 12 ስትማሪ አመት ከ6 ወር የምትማሪ። ያ ማለት ለኔ ተጽዕኖ አለ። የጀመርኩት በአንድ አመት ነበረ። አንድ አመት ትምህርትን ነው የማውቀው። አመት ከ6 ወር መማር ትንሽ ከበድ ያደርገዋል። እኔም እንደ ባችየው ግራጁዌት የማደርግበት ጊዜ ነበር። አሁን ያው እንግዲህ ብርሃኑ ነጋ ሳይጥላቸው ቀድመው እሱን ሳይቀርምት ከቀደሙና ትምህርትን ካቆሙ መካከል አንዷ ነኝ። ስለዚህ የትምህርት ቤትሽ እንትን በዚህ የተጠናቀቀው ማለት ነው። ስለዚህ 10 11 እና 12ን በርቀት ነው የተማርሽው። የርቀት ትምህርት እንዳልሽው ይከብዳል። አዎ ትምህርት ቤትም እየተማረን ትንሽ ይከብዳል መሰለኝ። እነዚህ ክፍሎች የትምህርት ቤት ማጠናቀቂያም እንትኖች ስለሆኑ ብዙ የሚጨማመሩም ነገሮች ስላሉት ይከብዳል። ቅድም እያጫወትሽኝ ነበረ ሞራንቺ ለናቹራል ትምህርት ነበረ ፎከስ የነበረሽ። ምን መረጥሽ 11 ላይ ስትገቢ? ወላሂ በምን አጋጣሚ እንደመረጥኩት አላውቅም፣ ግን ናቹራል ነበረ መመርጠው። ግን ትምህርት ቤት ውስጥ ሄጄ ስመዘገብ ሶሻል ብያለሁኝ እና ምን እንደሆነ እስካሁን ምን ድንጋጤ ነበረብሽ በማለፍሽ ወይስ ምንድን ነበር? ራሴን ችዬ ነው ሄጄ የተመዘገብኩትና ምንድን ነው የምትፈልጊው ስትለኝ ሶሻል አልኳት ይመስለኛል። አንዳንዴ እንዴት ነው ይሄ አላማዬ ግቤ ምናምን ብለሽ የምታስቢው ነገር አለ። እኔ ከበፊት ጀምሮ የምፈልገው ነገር ምንድነው ሉላን የሆነ እንዴት ነው በቃ ትላልቅ ቦታዎች ላይ ማየት ነው። ትላልቅ ቦታዎች ስልሽ ይሄ በስነ ጽሁፍ ደረጃ ከዛ ደግሞ ጋዜጠኛ የመሆን ምናምን እነሱ ነገሮች ስላሉ እነሱ ደግሞ ወደ ሶሻሉ ነው የሚያደርጉት ይመስለኛል። የሚሄደውና ከኔ ቀድሞ ይመስለኛል ልቤ ነው መሰል ሶሻል ውስጥ የገባውና እኔ አፌ እንግዲህ ራሴ ሳላስብ ነው ቀድሞ ሶሻል የልጅነት እዛ ላይ ያሳለፍነው የጥበብ እንትን መድረክ ላይ የነበረው ያን ሺህ ምናምን ህዝብ ፊት ያወራሻት ያቺ እንትን እንደዚህ አድርሳሻለች ማለት ነው። ልብሽን በደንብ ገንብቶታል ማለት እንችላለን። አይ ማሻአላ።
ሉላ ስነ ጽሁፍ ላይ እንዴት ነሽ አሁን? ግጥሞች እሞክራለሁ። ከዛ ግን ከግጥም ይልቅ ደግሞ አሁን ወደ መጽሐፍቶች አደላው። ያም ማለት ኢስላሚክ መጽሐፎችን የማንበብ ነው እነሱ ላይ ትኩረት የማድረግ ነገር ወደ እሱ እያደላው መጣሁ እና ንባብ ላይ ጎበዝ ነኝ። ስለዚህ መጽሐፍ ላይ አሪፍ ነሽ። ብዙዎቻችን ግን ኢስላሚክ መጽሐፎች ላይ እየተዘናጋን ይመስለኛል። ምክንያቱም ኢስላሚክ ደራሲዎች አሁን ላይ እየመነመኑና እያጣናቸው ነው ከኡስታዞቻችን ጀምሮና ይሄ ነገር ትንሽ ኡማውን እየገደለ ይመስለኛል። ምክንያቱም የዲናችን ዋና ምሰሶ አንብብ የሚለው ቃል ነው ይቅራ ተብሏልና ይሄ ደግሞ ምንድነው ማንበብ እንዳለብን ወይም ደግሞ ሙስሊም ዕውቀቱ የሚገነባው ከማንበብ ከመማር ስናነብ ነው የምንማረው፣ ስንማር ነው የምናነበው። ስለዚህ ያቺን ነገር እስኪ ትንሽ ዳስሽልንና ወደ ማጠናቀቃችን እንሂድ። ያው ቅድም ብለሻል እቅራ ቢስሚ ረቢከ ለዚ ኸለቅ አንብብ በዚያ ሁሉም በፈጠረው በፈጣሪ ስም። ይሄ ቁርአን አያ እንግዲህ ሲወርድ ለመጽሐፍት አይደለም ለቁርአኑ ነው አይደል? ከዛ አይደለም ከመጽሐፍት ከቁርአን በጣም የራቅን ሰዎች ነው። ወራቶችን ጠብቀን ምንድነው የረመዳንን ወር ብቻ ጠብቀን ቁርአንን የምናነሳ ሰዎች ሆነናል። እና ያው አንዴ እስቲ ሰውን ወደዚህ እናምጣ በሚል የጀመርነውና ምንድነው እኔ አንድም ለዚህ ነገር ያነሳሳይ ነገር የኡስታዝ ያሲን ኑር መጽሐፍ አለ ህይወት ግብህን ቅረጽ የሚል መጽሐፍ እና እሱን መጽሐፍ 4 ጊዜ ነው ደጋግሜ ያነበብኩት። በጣም ብዙዎቻችን ልብ ውስጥ የገባ መጽሐፍ ነው። በጣም 4 ጊዜ ነው ደጋግሜ ያነበብኩትና ሳነበው የሆነ ጊዜ ላይ ነው 3ቱን ጊዜ ሳነበው በቃ ኖርማል እንደሚያነብ ሰው አለ አይደለ? እንደሱ ነበር ሳነበው ነበር። 4ኛው ጊዜ ላይ ግን አስታውሳለሁ ስራ ላይ የነበርኩበት ወቅት ነውና አንዳንዴ እንዴት ነው ልጅነት የሚባለው እድሜ ያልቅና የማሰብ ስትጀምሪ ነገሮች ያሳስቡሻል። ከዛ እንደ ድንገት ነው በቃ ደብሮኝ ተቀምጬ የተከራየሁት ግቢ ውስጥ እርግቦች አሉና እነሱ አጠገብ ቁጭ ብዬ መጽሐፍ ማንበብ ጀመርኩ። ከዛ ገጹ ላይ የመጀመሪያ የመግቢያውን አልፈሽ ስትገልጪው አንድ ጥያቄ አለ የት እየሄድክ ነው የሚል ጥያቄ ነው። አስታውሳለሁ። አላማህ ምንድነው? ግብህ ምንድነው? ይሄ ለኔ በጣም ትልቁ ጥያቄ ነው። ከዛ ደግሞ በጣም ፈተና የሆነብኝ ጥያቄ አንተን ራስህን ከ10 ዓመት በኋላ የት ቦታ ማግኘት ትፈልጋለህ የሚል ጥያቄ ነው። በጣም የሚፈትን መጽሐፍ ነው። እኛ ደግሞ ራሳችንን ወደ ኋላ እንጂ ወደፊት ማየት አንፈልግም። ገብቶሻል? ዛሬ እንሙት ነገ እንኖር ምናምን አናቅም ይባል አይነት ነገር አለ። ግን እንዴት ነው ምኞት አይከለከልም አይደል? እንደውም አላህ ይላል አይደለ ስትመኙና ስታስቡ ሰፋ አድርጋችሁ አስቡ ነው። ለዛ ከ10 ዓመት በኋላ በንያው ነው የሰው ልጅ የሚገኘው እኮ አይደል? ሉላን የት ቦታ ራሴን ማግኘት ፈልጋለሁ ለኔ በጣም ትልቁ ጥያቄ ነበርና ራሴን ጠየቅኩት። እሱን ጥያቄ ጠይቄ በደብተር አሰፈርኩት መልሴ። ከዛ ሁለተኛ ጥያቄ ደግሞ ምንድነው መስራት የምትፈልገው ግን ደግሞ ገንዘብ ባይከፈል ልትሰራው የምትችለው ስራ የትኛው ነው? ማለት ምንድነው አላህ እዚህ ጋር ሁሉንም ሰው ሲፈጥር ምድር ላይ ለሆነ አሻራ ነው የተፈጠረው። ለቤተሰቦቻችን የምናስቀምጠው አሻራ አለ። ከዛ እናገባለን ለልጆቻችን የምንተው አሻራ አለ። ከዛ ባለፈ ደግሞ ለሙስሊሙ ኡማ ማስቀመጥ ያለብን አንድ አሻራ አለ። ዝም ብለን በቃ ኖረ ሞተ መባል አይደለም። የሰው ልጆች አንቺን በሆነ አሻራ ሲያነሱ እኔን አሁን መጽሐፍ ላይ ነው ያለሁት። መጽሐፍን ሲያነሱ ምናልባት የህይወቴ መቋጫ የሆነ ጊዜ ላይ እንኳን ቢሆን አላህ ይርሐማትና እሷ እኮ ስለ መጽሐፍቶች ታወራ ነበር ተብሎ አሻራ እንዲኖረኝ እፈልጋለሁና አሻራችን ምን ላይ ነው የሚለውን ነገር በደንብ እንዳስብ ያደረገኝ መጽሐፍ ነው። ስለዚህ ሰሞኑን እንቅስቃሴ የጀመርሽው ከዛ አንግል ነው ማለት ነው? ከዛ አንግል ነውና የሰው ልጅ ማንበብ አለበት ነው ግዴታችንም ነው። እንደ ዕለት ተዕለት ተግባራችን እንደ መብላት እንደ መጠጣት ምናምን የህይወት እንትናችን ሊሆን ይገባል ብዬ አስባለሁ። ከዛ መጽሐፍ እኔ እንግዲህ የሆነ ነገር የማስተካከልና ራሴን መጠየቅ ከጀመርኩኝ ሌላውም ሰው ራሱን መጠየቅ ያልቻለ ሰው ለምንድን ነው የማይጠይቅበት ነው። እሱን አስቤ ነው የመጣሁትና ከዛ በኋላ ደግሞ ሌላ አንድ መጽሐፍ አንብቤ ራሴ ሉላ የምትባለዋን ሴት እንደ ሴት መሆን የሚገባትን ላይ እሱን አበቃሁበትና ዋነኛ መነሻዬ መጽሐፍ ስለሆነ ኡመቱ በሙሉ መጽሐፍ እንዲያነብ ስለምፈልግ ለዛ ነው ወደ ሶሻል ሚዲያም ትንሽ ብቅ ማለት የጀመርኩት። ማሻአላ ሶሻል ሚዲያ ላይ ጥሩ አቀባበል አለሽ። እኔም እያየሁኝ ነበረ። በእንደዚህ አይነት መንገድ ደግሞ መምጣት በጣም ደስ ይላል። አሁን ላይ ብቅ እያሉ ያሉ ብዙ እህቶቻችን አሉ። ማሻአላ ለኡማው ትልቅ ነገር ታበረክታላችሁ ብለን እናስባለን። በስተመጨረሻ ግን ሳልጠይቅሽ ማለፍ የምፈልገው
በጣም እንቁና ውድ እናት አለሽ ሲባል ሰምቻለሁኝ። እኔም በቅርበት አውቃታለሁኝ። ስለዛች ሴት እስኪ ትንሽ እንድዘክሪልኝ የምፈልገው ነገር አለ። ማማ ምን አይነት እናት ናት? ብዙ ሰው በቅጽል ስሙ ያውቃታል፣ ሻድ በሚለው ቅጽል ስም። ወደ ስነ ጽሁፍ ቤታችን ጥበብ ጠርተናለች እያልኳት እና ወላሂ ተናግሬ አላውቅም። ማለት ራሴ ጋር ያለ ነገር ነው ስለሷ እንጂ ለሰዎች እንደዚህ ናት ብዬ አውርቼ አላውቅም። ግን በአጭር ቃል በጣም ጀግና ነች። በጣም ብዙ ስራዎች ላይ ተሳትፋለች እና ዛሬ ላይ የእሷ ማንነት ነው እዚች ጋር ተቀምጣ የምታወራው ሁሉ ላይ የበቃችሁ። ተመሳሳይ ነን እኔና እሷ ማለት እና ብዙ ነገሮች አሳልፋለች። በጣም ከምልሽ ለእኛ ብላ ብዙ ነገሮችን ለፍታለች። ካላባትም ነው ያሳደገችን እንደ እናት እንደ አባት ሆና ማለት ነው እና የብዙ ስራዎች ልምድ ባለቤት ነች። ከዛ ከኛ ከልጆቿ በላይ ደግሞ ልክ እንደናንተ ለብዙ ሰዎች እናት መሆን የምትችል በጣም የዋህ ስትቀርቢያት ትንሽ ነገር የሚያስደስታት ትንሽም ነገር የሚያስከፋት እናት ነች እና ወላሂ የሆነ ቃላቶች አንሰውሽ አያውቁም። የሆነ እናትሽን እና አባትሽን ለመግለጽ እንደዛ ነው። እኔ ጋር በየትኛውም አጋጣሚ እንትን ልላት አልችልም። ግን በቃ በጣም ከምልሽ በላይ ጀግና እናት ነች። ማሻአላህ እንደዚህ አይነት እናቶችን ያብዛልን። የሁላችንም ወላጆች አላህ ያቆይልን። በጣም ደስ የሚል ነገር ነው። በስተመጨረሻ ለሙስሊም ኡማ በተለይ ደግሞ ይሄ ቻናል ሴቶች ላይ እንደማጠንጠኑ ለሴቶች የምታስተላልፊው ነገር ካለ ከራሳችን ጀምሮ እስኪ ነሲሃ እንደራረግ። ምንድነው አንደኛ ነገር ቅድም ብዬሻለሁ ሴትነቴን ያበቃሁበት አንድ መጽሐፍ አለ። ይሄ መጽሐፍ በዓለም ላይ እጅግ ደስተኛዋ ሴት መሆን ትችላለሽ የሚል መጽሐፍ የትርጉም መጽሐፍ ነው እና አነበብኩት ይሄንን መጽሐፍ። እያንዳንዱ ገጾች ላይ ግን ምን ይላል? አንቺ ሴት መሆን ትፈልጊያለሽ? ሴት መሆን ከፈለግሽ 5 ወቅት ሰላትሽን ስገጂ፣ አላህ ፈርድ ያደረገብሽን ጾም ጹሚ፣ ለቤተሰቦችሽ ታዛዥ ሁኚ፣ ከዛ ለባልሽ ታዛዥ ሁኚ ነው። በዋነኝነት ሴት የመሆኑ መገለጫው ደግሞ ሂጃብ ነውና ሂጃብሽን አስተካክለሽ ልበሺ ይላል። ያኔ ነው እንግዲህ ታውቂያለሽ ምን አይነት ልብሶችን ምናምን ላይ እንደነበርኩኝና ከዛ አሁን ላይ ይሄ የመሰተሪያ ልብስ የምንለውን ጅልባብ፣ ኪማር አሊያም ደግሞ አባያ የምንለውን ነገር ከመልበስ ጀምሮ ራስን ከማነጽ ሴትነትን ከማግኘት ጀምሮ እንደ አንድ ያገኘሁበት መጽሐፍ ነውና ለኔ መጽሐፎች ትልቅ እንትን አላቸው። ከዛ ቀጥሎ ደግሞ እዚህ ጋር ሁለተኛ መጽሐፍ አለ። ሰሞኑን ሶሻል ሚዲያ ላይ እያስተዋወቅን ያለው መጽሐፍ የማር ጠብታ ይባላል። 2015 ላይ ነው የታተመው እና ደራሲ ኡስታዝ መሐመድ ዑመር ይባላል። ከ10 በላይ መጽሐፎች 15 መጽሐፎችን የጻፈ ሰው ነው እና እዚህ መጽሐፉ ላይ ምን ይላል? የኛን ወይስ የአላህን መሻት ነው የምናስቀድመው ይላል። ወጣትነታችን በምን እየተበላ ነው? ወጣትነታችን በምን እያለፈ ነው ብሎ እዚህ ውስጥ በጣም ብዙ ጥያቄዎች አሉና ለኔ 40 ርዕሶች አሉ እዚህ መጽሐፍ ላይ። እነዚህ 40 ርዕሶች ወላሂ ለኔ ጥያቄዎች ናቸው። ወጣት ቁጭ ብሎ ራሱ ሊጠይቅበት የሚችለው አንዱ ርዕስ በራሱ ሌላ አንድ መጽሐፍ የሚወጣው ነውና በጣም ለኔ እንቁ ከሆኑ መጽሐፎች መካከል አንዱ ይሄ ነው። ሌሎች መጽሐፎች ኢስላሚክ መጽሐፎች አሉ። ግን ለሙስሊሙ ኡማ አንድ ማለት የምፈልገው ነገር ምንድነው? ወላሂ ይሄ የጠፉ ደራሲያኖቻችንን ማለትም ኡስታዝ በድሩ ሁሴንን፣ ኡስታዝ ያሲን ኑሩን እና አህመዲን ጀበልን ምናምን እነሱን መመለስ እንችላለን። መመለስ የምንችለው ምንድነው? መጀመሪያ ሙስሊሙ ኡማ አንባቢ መሆን አለበት እና እሱን አንባቢ እንዴት ነው የምናመጣው? ሰው ሁሉ ዱንያ ምናምን ሆኖ ስልኩ ላይ ነው የሚያሳልፈው። ያንን ጊዜ በመጽሐፍ እንተካው። እሱ ነው የምፈልገው እና ኢስላሚክ መጽሐፎቻችን ከ1000 ምናምን በላይ መጽሐፎች አሉ፣ ግን ደግሞ ተረስተዋል። የሚያሳትመውም ሰው በጣም ወርዷል። ሙስሊሙ ኡማ ይሄ ወደ ነን ሙስሊም ወይም ዓለማዊ ስነ ጽሁፍ ላይ ወደዛ ሄዷል። ግጥምን በዩ ወግን በዩ መጽሐፍ ማሳተም ደረጃ ራሱ ወደዛ ሄዷልና ወደዚህኛው እንዲመለስ እፈልጋለሁ በዋነኝነት። ማሻአላህ። ስለዚህ የዛሬ ቆይታችን የሚዘጋው ይቅራ ብስሚ ረቢከ ለዚ ኸለቅ በሚለው የቁርአን አያ ይሆናል ማለት ነው። ስለነበረን ቆይታ በጣም እናመሰግናለን እህት ሉላ። ስለዚህ ይሄን ሁለቱም መጽሐፎች በተለይ ደግሞ ለሙስሊም ሴቶች ለውጥን መሻት ለሚፈልጉ ሙስሊም ሴቶች ሪኮመንድ ታደርጊናለሽ ማለት ነው። ጀዛኩላ ኸይረን። ውድ የኒሳ ተከታታዮቻችን
የዛሬ ቆይታ ከእህት ሉላ ጋር ይህንን ይመስል ነበረ። ቀጣይ በሌላ እንግዳ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።